አልቻልክም። ውጣ። ነጃት አእምሮ የላትም። እሺ ነጃ ቀጥይ። እሺ የአእምሮ አንቺ ጉድሎ ነች። የአላህ መቃረቢያ ምንድን ነው ብለሽ ነው የምታምኘው? የኔን ጥያቄ ትመልስልኝ መጀመሪያ። የአላህ መቃረቢያ ምንድን ነው ብለሽ ነው የምታምኘው? ሙሐመድ ያመንደኛል ጥያቄን ትመልስልኛለህ ወይ እያልኩ ነው። ተጠይቂያለሽ። ሙሐመድ ሸፋ ይሆንሻል? አዎ። ጥቁሩ ድንጋይ ሸፋ ይሆንሻል? አዎ። የቂያም ቀን ነው የማወራውን አዳምጠኝ መጀመሪያ። አንድ ጥያቄ ጠይቀኸኛል፣ ልመልስልህ። ሸፋ የሚሆኑሽን እሺ፣ ከሌ እንደዚህ ሸፋ ይሆኑኛል። እሺ ሸፋ የሚሆኑሽን እነኚህ ሸፋ ይሆኑኛል በይና ቀጥይ። እሺ እኔ በመጀመሪያ ልንገር፣ የተጻፈ ነገር እናንተ የምታመጡትን ማንኛውንም ነገር አልቀበልም። ሁሉንም የተጻፈ ነገር እውነት ነው ብዬ አልቀበልም። የማውቀውን ብቻ ነው የምቀበለው ማለት ነው። ስለዚህ ጭንቅላትሽን ብሎክ ካደረግሽው ካደምን አንቺ የምታውቂውን ደግሞ ተረት ተረት ከሆነ እኛን መዝነዋለና ቀጥይሽ። ተረት ተረት አይደለም። አንተ የፈለከውን ልትጠይቀኝ ትችላለህ፣ ያኔ እኔም ደግሞ ልጠይቀህ እችላለሁ። ግን ደግሞ አረበኛ ተጽፎ ወደ አማርኛ የተተረጎመ ሁሉንም እኔ አልቀበልም እያልኩ ነው። ሁሉም የሰው ልጆች ስህተት አለባቸው። ያኔ አይደለም ፊደል ላይ በተግባር ለራሱ የሆነ ስህተት የሚሳሳቱ ሰዎች አሉ። ያኔ የተጻፈ ነገር በሙሉ እውነት ነው ብለህ እንደ ማስረጃ ማቅረብ አንተ አትችልም። ነጃት ስህተት አለ ካልሽ እኮ የራስሽ ጥያቄን ስመልስልህ ደግሞ አዎ ረሱል ሰለላሁ ዐለይሂ ወሰለም አማላጃችን ናቸው። ኢንሻአላህ የቂያም ቀን ያማልዳሉ። ኡመቴን ጀነት ግቡ ሲባሉ መጀመሪያ ኡመቴን ነው የሚሉት። ይሄ እውነት ነው። ምኑ ጋር ነው የምለው? ነጃት ምኑ ጋር ነው እንደዛ የምለው? ሐስቢ አላህ ሐስቢ አላህ። እፎይ አሁን እኔ ካንተ ጋር ነው የማወራው። ሐስቢ አላህ ሳይሆን ሐስቢ አላህ ቁርአኑ ጋር ትጋጫለሽ። ቆይ ወደፍ ቁርአኑ ስለዚህ እየዋሸ ነው። አላህ ብቻ ነው አማላጅ ያለው ማለት ነው። አንዴ ክፈተው ክርስቲያን ሱራ 6:50 እና አላህ አማላጅ ነው የሚል አለ። በሚገባ አላህ ለማኝ ነው ይላል። አላህ ማንን ነው የሚያማልደው? ከማን ነው የሚለምነው? ጻድቅ የሚያለቅሳለ ሰርሽ አክቹአሊ እሺ አሳይ። እሺ ሙሐመድ ህዝቦቼ አድንልኝ ብሎ ይለምናል፣ ያማልዳል። አላህስ ማንን ነው? እባክህ አድንልኝ ብሎ ኢየሱስን ነው ጌታችንን ይለምናል። አላህ ይኸው እነዚያንም ከእርሱ ሌላ ረዳትና አማላጅ የሌላቸው ሲሆኑ ወደ ጌታቸው መሰብሰቢያን የሚፈሩትን ይጠነቀቁ ዘንድ በእርሱ አስፈራራ ይላል። ከማን ውጪ ረዳትና አማላጅ የሌላቸው? ከእርሱ ውጪ። እርሱ ማን ነው? አላህ። ቁጥር 7 ላይ አድርግላት። ድምፅ በጣም አለ። አንድ ደቂቃ ባልኝ ያለቅሳሉ። ኦኬ እንደዚህ ይላል። እነዚያንም ሃይማኖታቸውን ጨዋታና ላጋጣ አድርገው የያዙትን ቅርቢቱም ሕይወት ያታለለቻቸው ተዋቸው፣ ወጣች። በእርሱም በቁርአን ነፍስ በሰራችሁ ስራ አትጠየቅ እንዳትጠፋ አስታውስ። ለእርሷ ካላህ ሌላ ረዳትና አማላጅ የላትም። ካላህ ሌላ ምን የለም? ከድር ረዳትና አማላጅ። አንተ አሁን ቁርአኑ እንዳይጋጭብህ ነው አዲሱን አልቀበልም ብለሽ የመጠጥከው። ቁርአኑ አላህ ብቻ ነው የሚጋጭ ነገር እንዴት ተቀበል? ስለዚህ ባንች ኦፍ መረጃን ትክዳለህ ማለት ነው። ነብይ ተናገረ ተብሎ በቡኻሪ በሙስሊም በአቡዳውድ በአናሳይ የተለያዩ ኪታቦች ላይ ያሉት እንዳለ ውድቅ ይሆናሉ። እናመሰግናለን። ኤኒዌይስ ቅድም ባመጣሁልህ ላይ ቁርአን ላይ ሱራ 5 አልታዘዙም፣ እንድጻፉ ተብሎ አልታዘዙም። ለዛ ነው ስለዚህ እኛ ጋር ምልጃ ጸሎትና ምልጃ ለሰው ሁሉ እንዲደረግ ታዟል። ስለታዘዘ የመጽሐፍ ቅዱስ አስተምሮ አንቀበልም ማለት አይቻልም። ክርስቶስ ሲናገር ብትወዱኝስ ቃሌን ጠብቁ ብሏል። ክርስቶስን እወዳለሁ የሚል ካለ እሱ የሰጠውን አስተምሮ በሙላት መቀበል ግዴታ ነው። ስለዚህ ይሄ ፓርቶችን ነጥዬ አልቀበልም
እንደዚህ ያልካቸውን አልቀበልም ማለት አይቻልም። ስለዚህ ጸሎትና ምልጃ ለሁሉም እንዲደረግ ታዟል። ኢንተርኮኔክት የምንሆንበት ከእነሱ ጋር የምንገናኝበት ህብረት የምናደርግበት ከቅዱሳኖቹ ጋር የምንነጋገርበት ስለሆነ ይሄ ራሱ አንዱ ከእነሱ ጋር ህብረት የምናደርግበት ስለሆነ ከእነሱ ጋር ኮኔክሽኔ ማቆም ፈልጋለሁ ህብረት አላደርግም ማለት አይቻልም። ክርስትና በራሱ ህብረት ስለሆነ ማለት ነው። ያንን ህብረት እኔ በመጠስ ፈልጋለሁ ማለት አይችልም። አንዱ ተነስቶ ይሄ ትክክል አይደለም አልፈልግም ማለት አይችልም። አስተምሮቱ ስህተት ነው ማለት አይችልም። በራሱ ጸሎት ማድረግ ይችላል። አማሉኝ ብሎ ሳይል መጸለይ ይችላል። ነገር ግን ስህተት ነው አያስፈልግም ብሎ ማለት ግን አይችልም። አማሉኝ ማለት ይችላል፣ ግን መለመን ይችላል። አለመቀበልስ አልቀበልም አስተምሮቱን ማለት ግን አይችልም። ምክንያቱም ትእዛዙ ከላይ ስለሆነ በራሱ ይችላል፣ መጸለይ ይችላል። አልቀበልም ማለት አይችልም። ሎክ አማልዱም እነሱን አማላጅነት አልቀበልም ማለት አይችልም። ነገር ግን በራሱ መጸለይ ይችላል። አማልዱኝ ሳይል መጸለይ ይችላል። መፍቱ ነው። ኢንቴንሽንህ ነው የሚወስነው ማለት ነው። በራሱ መለመን ይችላል። ነገር ግን አያማልዱም አይራዱም ብሎ ማለት ጌታ ያዘዘውን ትእዛዝ መካድም ስለሆነ እንደገናም ደግሞ እነሱ ከኛ ጋር ኮሚኒኬት የሚያደርጉትን አያደርጉም እያለ እየተከለከለ ስለሆነ ምክንያቱም እኛ የተጠመቅን እንዳለ ክርስቶስን ለብሰናል። ያ ክርስቶስን የለበስነው ደግሞ የሚሞት ሙታን አይደለንም። እኛ ሕያዋን ነን። ሕያዋን እንደመሆናችን ደግሞ ይሄ በቦዲ ውስጥ ያለነው ብቻ አሁን ያለን ብቻ አይደለንም። እነሱ እንደ ደመና የከበቡን ሐዋርያ ቅዱስ ጳውሎስ በዕብራውያን ምዕራፍ 12 ቁጥር 1 ጀምሮ እንደሚናገረው እንደ ደመና ከበውናል ይላል። እንደ ደመና እንደኛ የከበቡን ከእነሱ ጋር ኮሚኒኬት እናደርጋለን። ስለዚህ ኮሚኒኬት ስለምናደርግ ያ ቅዱሱ መንፈስ በውስጣችን ያለው አንድ ስጋ አንድ አካል አይምን ያ የበላ ነው የጌታን ስጋ በበላን ወቅት ላይ ከእነሱ ጋር ኮሚኒኬት እናደርጋለን። አንድ አድርጎናል ማለት ነው። አስተሳስሮናል። በማይታየው ረቂቁ እግዚአብሔር መንፈስ በውስጣችን ባለው አንድ ሆነናል። ኮሚኒኬት እናደርጋለን ማለት ነው። ያ ኮሚኒኬሽን ነው አያስፈልግም ብለህ መቁረጥ አትችልም ማለት ነው። አንዱ ብልት ሲጎዳ ሌላኛው እንደሚታመም ሁሉ ስለዚህ ይሄንኛው ብልት ይቆረጥ አያስፈልግም ማለት አትችልም። በራስ ግን ጸሎት ማድረግ ትችላለህ። ግዴታም ነው እኮ አንተ ራስ የታዘዝከው እኮ ስለ ሌሎችም ጸሎት እንድታደርግ ነው። በደንብ አስበው። አንተ ስለ ሌሎችም ጸሎት እንድታደርግ ታዘህ ነው። አያስፈልገኝም ነከሌ አያስፈልግም ሚል ንትርኩስ ለምን ትገባለህ? ስለ ሌሎችም እኮ አንተ ጸሎት አድርግ ተብለሃል እኮ ከራስ አልፈ አይደለም ስለ ቅዱሳኑ ወይንም ደግሞ በክርስትና ያሉ ማህበረሰቡና ከክርስትና ውጭ ያሉት ለጠላቶችህ እንኳን ለሚያሳድዱህ እንኳን ጸሎት አድርግ ተብለህ ታዘህ ኖ አያስፈልግም ለነሱ ለምን አደርግላቸው ለምን ጸሎት የሚደረግላቸው ብለህ መካድ አትችልም። ምክንያቱም ጸሎት አድርግላቸው ስለተባልክ ማለት ነው። ጸሎት ላታደርግ ትችላለህ እኮ እሱ ስንፍናህ ነው። ለሚያሳድዱ፣ ለሚረግሙ፣ ለሚያባርሩ፣ ቤተሰቦችን ለገደሉ ጸሎት ላታደርግ ትችላለህ። ነገር ግን ጸሎት መደረግ የለበትም ማለትና አለማድረግ ልዩነት አለው። ሜይ ቢ ካገኘኸኝ ከድር ጸሎት ላታደርግ ትችላለህ። ጸሎት እንድታደርግ ግን ታዝዘሃል። ገብቶኛል። ላታደርግ ትችላለህ። ነገር ግን መደረግ የለበትም ማለት ግን አድርጉ የሚለው መቃወም ነው። መቃወም ስለሆነ ነው። ቀጥር ክርስቲያን የሚራዱ መላእክቶች ናቸው። ምልጃን በተመለከተ እፎይ የተናገረውን የሚያጠናክር የመጽሐፍ ቅዱስ ክፍል አንድ ላንብብልህ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃ፣ ምስጋናም ስለ ሰዎች ሁሉ ስለ ነገስታትም ስለ መኳንንትም ሁሉ እንዲደረግ ከሁሉ በፊት እነግራለሁ ብሎ እመክራለሁ ይላል። ጸሎት፣ ልመና፣ ምልጃ ስለ ሰዎች ሁሉ እንድናረግ መጽሐፍ ቅዱስ ይናገራልና ይህንን አልቀበልም ማለት አይቻልም መጽሐፉ ስለሚያዝ ማለት ነው።